ጨካኝ ነህ ስትፈልጉት ከሰማል ነበር ዛሬ ምድረበዳ የጥንት ሳስበው ስሜቴ ተጎዳ ምሳል አቅርብል የለም አልበ እሺ ትዙ እና ማን ናቸው? ቤት ጠፍቶባቸው ነው። Cinema Funny. Subscribe now. ፍራቻታለ በሰመደንገቴ ተደብቄ ፍርቱና አሁኑኑ ነይ ግቢ። ኧረ ቢያንስ ቻው በለኝ። በቃ ሊድ ዛሬ ሰውም አያረገኝ። ደመቀ አዲስ ነው። አሁን ከዚህ ሁላ ትዳሩ ቢቀርስ? ይሄን አባገነነቱ እንዲያቆም ደጋግሜ ነግሬዋለሁ። ምን አለሽ በለኝ። በእጁ ነው የምጠፍ ነው ባልተፈተ እንዳልልተውል የዘጠኝ ወር ቤቴን እናቴን ከሰፈር ሰው ጋር አትቀላቀል ያላልኩሽም ነበር? አቤት የሰማዩ ታዲያ ንቀት ነው ወይስ አያየኝም አይደርስብኝም ብለሽ? መኩሪያዬ ጉርብትና የፈጠርኩ መስሎኝ ነው። ይቅርታ አጥፍቻለሁ። አይለመደኝም። በያው ነውረች ከሰማል ነበር ዛሬ ምድረበዳ የጥንት ሳስበው ስሜቴ ተጎዳ ምሳል አቅርብል የለም አልበ እሺ ከዚህ በኋላ ከአንድ ሰው ጋር ብትገናኝ ሲጥ አድርጌ ነው የምገልሽ። እሺ ዛሬ ምድረበዳ ሰምኛለሽ? ህይወትሽን የምትፈልጊው ከሆነ ከዚህ ቤት እግርሽ እንዳይወጣ። ራሴ ሆኜ መኖር ታውቃለህ ልምዴ ነበር። ቆይ ግን አንተ እስከ መቼ ነው ሚስትህን እየደበደብክ የምትቀጥለው? አፋጩ ከእጄ እንዳትወጣ እንጂ የመደብደብ ሱስ ኖሮብኝ አይደል? ሸርተታለ ጎኔ መከብለው ጉዳይ መምሰል ተመስገን በህይወት አለሽ። እኔማ ፈርቼልሽ ነበር። እንዳንኩት እየተቀጣው አንተን ላተ መታሽ እንዴ? ምንም አላለኝም እኮ ከሰው ጋር ስቀላቀል ደስ ስለማይለው ብቻ ነው። ነይ እስኪ ቀፊኝ። እኔማ እንደመቆጣቱ ፈርቼልሽ ነበር። ምን ሆነሻል? ምንም አልሆንኩም። እየተኛውበት ነው መሰል። ጠዋት ስነሳ ትንሽ አመመኝ ነው። የማደርገውን እኔ ነኝ የማውቀው። በጣም ነው ማፈቅራት። ለዛም ሴትም ወንድም ሳያት ንቀሙኝ ይመስለኛል። ታዲያ ፍቅርን በፍቅር እንጂ ማን ነው በጥላቻ ሲያስቀጥል ያየው? እኔ እንጃ ጓድ። እስኪ ቤት ሊድ ብቻዋን ናት። ተፍላኔ አዲስ ራቀ ነው ባልተፈጠር እንዳልልተውል የዘጠኝ ወር ቤቴን እናቴን ያውና ሰውዬው የሴት ልጅ ጥቅም እስኪገባው ድረስ በደንብ አድርጋችሁ ደብድቡልኝ። የት ነው መቀመጫ አልቅሼ ልለምድኬ ከታ ከሰው መሃል ነበር ዛሬ ምድረበዳ የማይሆን ሰው ጋር የተላካል። ቤተሰብ ካላችሁ ቢያንስ ለነሱ ትልቆዩላችሁ።
ወንድ ልጅ ከፊት እንጂ ከኋላ አይመጣም። ሸምፍለውላ ሴቱ ልክ እያዋርዱኝ መጣክ እንዴ? እኔ የምልሽ ትናንትና የተፈጠረውን ነገር ለአባትሽ ነግረሽዋል? ኧረ አልነገርኩትም። ቤት በኩል አግኝቼው። ታዲያ ማነው በሁለት ጎረምሶች ላይ ያስደበደበኝ ነበር? እንዴ ተጎዳህ እንዴ? አላወቁም እንጂ እኔ መክሩ አይደለም ለሁለት ወጠጤ ለሺም አይደለም። አውቃለሁ። ይሄ ወንድነት አይደል ገዝቶ ያስቀመጠኝ። ስለምን መቀመጥ ነው የምትወር? ለማንኛውም ከኔ ትእዛዝ ትወጪና ምን እንደማድረግ አንቺ ታውቂያለሽ። አባቱ መርጌታን ቅኔ ተማረው እናቱ መነፍሴን ለነፍሳቸው ዛሬ ጓደኛዬ ሊመጣ ስለሚችል ቆንጆ ምሳ ሰርተሽ ጠብቂ። ሁሌ ማዘዝ ምን አለበት? እንደ ሚስት እንኳን የኔ ቆንጆ መልካም ቀን ብለህ ስመኸኝ ብትሄድ ወንድነት ያለ ፍቅር ምን ይሰራል? ዳድር ተናሰም ታውቃለህ ፊቱ አይፈታ ፍቅር አያቅ ምን አይነት ተፈጥሮ ነው? ትናንት ካንተ ከተለያዩ በኋላ ሁለት ጎረምሶች ተከትሎኝ ነበር። ታዲያ ጥቃት አደረሱብህ እንዴ? እንዲህ እንኳን አሉ ሁለቱንም መትቻቸዋል። ነገር ግን የፍርቱና አባት መስሎኝ ምን እና ፍርቱናን መታት? አልመቷት ዛትኩባት። ነገር ግን ጓድ ፍቅሬን በቁጣ እየገለጽኩላት የማጣት እየመሰለኝ። አታስብ፣ ሁሉም ነገር ይስተካከላል። ፈጣሪ ያውቃል። በል ዛሬ ምሳኛ ጋር ስለሆንክ እንሂድ። አሳልፈና የማይረሳ አይዞሽ እሺ፣ ሁሉም ነገር ይስተካከላል። ስለማታውቂው ነው እንጂ ያፈቅረኛል እኮ። አዲስ ሆነብኝ ወዶ መለየት ክፉ ትካዜ አሳልፈና ጨካኝነት ተፈለከውት የኔ ልጅ ስለ ሁሉም ነገር ዝግጁ ነሽ? እሺ እናት፣ አሁን ካለሁበት ይልቅ ያሳለፍኩት ነው ይበልጣል። ስለዚህ አታስቢ እናቴ። እናቴ አምሮብኛል አይደል? በጣም ጓዳው ካሁን ሲላላ ልቤንም ቢያለው እማይ የኔ ልጅ እንዴት ሊሆን ቻለ? ንሱ ሰው ገፋ ያለኝ ውስጤ የማዶ ስንኪን ጣልኩት ያፋፉን ቅርቤን ያየው የደፍ አውቃለው በኔ ልብሽ ቢደማም የት ነበርክ? የት ሄደህ ነበር? እኔ እንደሞትክ ነበር የማውቀው። ጨካኝ ነህ። ስትፈልገውት አይኩረት ልብሽ አበባይ ምን ብለው እንደነገሩሽ አላውቅም። ነገር ግን ለመጨረሻ ጊዜ አንቺን ሸንቺ ስመለስ የአባትሽ ጓደኛ አስደበደበኝ። ጉዳቱ ከፍተኛ ስለነበር ለረጅም ጊዜ ሐኪም ቤት ተኝቼ ነበር። በማውቃቸው ሰዎች ሁሉ ላስፈልግሽ ሞከርኩኝ፣ ግን አንቺን ላገኝሽ አልቻልኩም። ምን ላድርግሽ? ትዙ እና ማን ናቸው? ቤት ጠፍቶባቸው ነው። በይሺ እኔ ልውጣ ነው። ልጅቷን ያዣት። የኔ አባት እባክህ በእኔ እንዳፈር። አባት ያስገድዶኝ ነው ያገባሁት። አውቃለሁ አሁን ላይ ለትዳርም ሆነ ለፍቅር አሉ። ነገር ግን አትርሽ፣ እኔ እንዳፈቀርኩሽ ማንም ሊያፈቅርሽ አይችልም። እኔ አንቺን ልረሳሽ አልችልም፣ ልረሳሽም አልፈልግ።
ሁሌም ሳፈቅርሽ እኖራለሁ የኔ አበባ። አውቃለሁ እናቴ እንሂድ በቃ። እምላለሁ ቃሌን በአምላክ ስም ሰጣለሁ አንቺን ብቻ ስም ዘውትር ታምኜሽ ኖራለሁ አንቺን ብቻ ስም